እንደምን ቆያችሁ ውድ የኤንዲኢ ላይብረሪ ቻናል ቤተሰቦቻችን። ዛሬ በአዲስ አበባ ዩኒቨርሲቲ ቴሌግራም ግሩፕ የፋርማሲ ትምህርት ክፍል 25 መውጫ ፈተና ተብሎ የተለቀቀውን ጥያቄ ክፍል 2 የምንቀጥለው ይሆናል። ወደ 10ኛው ጥያቄ ስናልፍ 72 years old woman with ischemic heart disease, bilateral artery stenosis and heart failure come to a clinic for routine follow-up. She has been on aspirin, atorvastatin, metoprolol and spironolactone. The baseline laboratory data at the day of this medication initiation showed serum creatinine of 2.5 mg per deciliter and serum potassium of 6 mg per liter was the most likely drug therapy problem identified in this patient. So በጥያቄው የምናየው አንድ የ72 እድሜ አዛውንት ischemic heart disease እና የሁለት በኩል ማለት ነው አርተሪ የሪናል አርተሪው የተጠበበባት ላይ ደግሞ heart failure ያደረባት ወደ አንድ ክሊኒክ ማለት ነው ለክትትል መጣች። ሴትዮዋ አስፕሪን፣ አቶርቫስታትን፣ ሜቶፕሮሎል እና ስፒሮላክቶን እየወሰደች ነበረች። ግን እነዚህ ሜዲኬሽኖችን በምትወስድበት ቀን ማለት በምታዝበት ቀን ሴረም ክሬአቲኑ 2.5 ሚሊ ግራም ፐር ዴሲሊትር ነው። ሴረም ፖታሺየሙ ደግሞ ምንድነው 6 ሚሊ ኢኩቫለንት ፐር ሊትር ነው። እዚህ ጋር ያለው ድራግ ቴራፒ ፕሮብለም ምንድነው ነው የሚለው ማለት ነው። ሞር ማለት ነው እዚህ ጋር እንደምታዩት ሴትዮዋ 4 ሜዲያንት እየወሰደች ናት። ከነሱ ውስጥ ስፒሮላክቶን ሞር ከሴረም ክሬአቲን እና ከሴረም ፖታሺየም ጋር ይገናኛል ማለት ነው። የሴትዮዋ ሴረም ክሬአቲን የጨመረባት ምክንያት ምንድነው? ባይላተራል ሪናል አርተሪ ስቴኖሲስ አለባት ዛት ኦን ዘ አይ። ስለዚህ ስፒሮላክቶን ኮንትራኢንዲኬትድ ኦን ዘ ፔሸንትስ ዊዝ ሲቨር ኦር አድቫንስድ ሪናል ዲዚዝ ፖታሺየም was elevated. ሴረም ፖታሺየም ኖርማሊ 3.5 ነው። ብዙ ጊዜ በአንዳንድ ላቦራቶሪ ሊለያይ ይችላል። እዚህ ጋር ሴትዮዋ ጋር ስንት ነው? 6 ሚሊ ኢኩቫለንት ፐር ሊትር ነው። ዛት ኢንዲኬትስ አድቫንስድ ሪናል ዲስኦርደር እንዳለበትና ፖታሺየሙ እንደጨመረ ነው። ስፒሮላክቶን ፖታሺየም ስፓሪንግ ዳይዩሬቲክ ስለሆነ ፖታሺየም ከቀነሰ ነው ብዙ ጊዜ የሚሰጠው እንጂ ፖታሺየም ጨምሮ እያለ አይሰጥም። ስለዚህ እዚህ ጋር የምናየው ምንድነው? ድራግ ዊዝ ኮንትራኢንዲኬሽን ነው ማለት ነው። የማይሰጥ መድኃኒት እየተሰጠ ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ድራግ ዊዝ ኮንትራኢንዲኬሽን በሰባቱ ዲቲፒ ውስጥ አይገኝም። ባት ግን አድቨርስ ድራግ ኢፌክት ውስጥ ስለሚገኝ ድራግ ዊዝ ኮንትራኢንዲኬሽን ማለት ይችላል። ወደ 11ኛው ጥያቄ ስናልፍ 65 years old man was diagnosed with deep venous thrombosis and started unfractionated heparin 17,500 international units subcutaneous twice daily. A follow-up CBC 5 days later reveals a platelet count of 95,000 per millimeter cube and baseline 255,000 per millimeter cube. What's the most likely drug therapy problem in this scenario? አንድ የ65 እድሜ አዛውንት ሰውየው ዲፕ ቬነስ ትሮምቦሲስ ዲያግኖስ ተደርጎበታል። ስለዚህ ይሄ ሰውየው አንፍራክሽኔትድ ሄፓሪን 17500 ኢንተርናሽናል ሳብኩታኒየስ ትዋይስ ዳይሊ ነው ብዙ ጊዜ ማለት ነው። በማይንቴነንስ ዶዝ ጊዜ 17500 ነው የሚሰጠውና በቀን ሁለት። ይሄ ሰውየው ከ5 ቀን በኋላ እንደገና ሲቢሲ ሲሰራ ፕላትሌት ካውንቱ ወደ 95000 ወርዷል ማለት ነው። 255,000 ማለት ነው። ስለዚህ እዚህ ጋር ምን አይነት ድራግ ቴራፒ ፕሮብለም ነው የምናየው ማለት ነው። እዚህ ጋር የሰውየው ፕላትሌት ካውንቱ የወረደበት ምክንያት ሄፓሪን ኢንዱስድ ትሮምቦሳይቶፔኒያ ዴቨሎፕ ስላደረገበት ነው። ሄፓሪን ሞስት ኮማንሊ 3 አድቨርስ ኢፌክቶችን ሳይድ ኢፌክቶችን ያስከትላል። እነሱም እነማን ናቸው? ብሊዲንግ አለ፣ ሄፓሪን ኢንዱስድ ትሮምቦሳይቶፔኒያ እና ኦስቲዮፖሮሲስ አለ። ኦስቲዮፖሮሲስ ብዙ ጊዜ ፍሬግናንት የሆኑ ማለት ነው ዌይት ባለባቸው ሰዎች ነው በላወር ኤክስትሪሚቲ አካባቢ ነው የሚከሰተውና ሄፓሪን ኢንዱስድ ትሮምቦሳይቶፔኒያ ብዙ ጊዜ ፕላትሌት ካውንታቸው ከ100 ሲወርድ ነው የሚባለው። እዚህ ጋር ሄፓሪን አድቨርስ ድራግ ሪአክሽን ነው በሰውየው ላይ ዴቨሎፕ ያደረገው ማለት ነው። መልሱ ሲ ነው፣ አድቨርስ ድራግ ሪአክሽን ነው። the drug therapy problem in this scenario is adverse drug reaction. ወደ 12ኛው ጥያቄ ስናልፍ 28 days old male patient was admitted to a neonatal intensive care unit with diagnosis of bacterial meningitis. His current medication includes ceftriaxone and vancomycin calculated based on his age and weight. Culture was not done and the treatment was started empirically. What's the most likely drug therapy problem? የ28 ቀን ህፃን ኒኪዩ ባክቴሪያል ሜኒንጃይቲስ ዲያግኖስ ተደርጎ መጥቷል ማለት ነው። ህፃን በኢዲዮና በወይቱ ካልኩሌት ተደርጎ ሰፍትራክዞን እና ቫንኮማይሲን እየወሰደ ነው። ካልቸር አልተሰራም። ትሪትመንቱ ኤምፒሪካሊ ነው የሚሰጠው። እዚህ ጋር ያለው ድራግ ቴራፒ ምንድነው ነው?
ብዙ ሪሰርቾችን እንዳያችሁት ከሆናችሁት አይታችሁ ከሆናችሁ ከ28 ቀን በኋላ ወይም ከ28 ጀምሮ አንዳንዶች ከ29 ጀምሮ ይላል ሰብትራክዞን መውሰድ ይችላሉ። ከ28 ቀን በፊት ካሉት ማለት ነው እድሜያቸው ከ28 ቀን ለሚያንስባቸው ሰብትራክዞን ዊዝ ካልሽየም ፕሬሲፒቴት የሚሆንበት ቻንስ በጣም ከፍተኛ ነው። ከዛ ባሻገር ሰብትራክዞን ከአንድ ወር በታች ለሆኑት ቢሊሩቢን ዲስፕሌስመንት ፍሮም አልቡሚን ነው የሚያስከትለው ማለት ነው። ዛት ሪዛልትስ ኦን ዘ አኩሙሌሽን ኦፍ ቢሊሩቢን ኦን ዘ ብሬን ኤንድ ዛት ሪዛልትስ ኦን በቢሊሩቢን ኢንሴፋሎፓቲ። ስለዚህ ሰብትራክዞን ብዙ ጊዜ ከአንድ ወር በታች ላሉት አይሰጥም። ግን እዚህ ጋር ምንድነው ሰብትራክዞንና ባንኮማይሲን እንዲሰጥ ነው የተደረገው። ምንድነው ብዙ ጊዜ ማለት ነው እድሜያቸው ከአንድ መንዝ በታች በሆኑት ላይ የሚከሰቱ ማለት ነው ማለት ኢቲዮሎጂ ውስጥ እና መንጀትስ ሊያስከትሉ የሚችሉት እና ሳክላክሽን ግሩፕ ስትሪፕቶኮኪ ከነሱ ባሻገር ደግሞ ሊስቴሪያ ሞኖሳይቶችንስ ማለት ነው ሊገኙ ይችላሉ። ሶሪ ግሩፕ ኢንትራኮክስ ማለት ነው ኢንትራክስ ብዙ ጊዜ አሉ እና እነዚህ ማለት ነው ሊስቴሪያ ሞኖሳይቶችንስ ማለት ነው ከበር ለማድረግ አምፒሲሊን መሰጠት አለበት ማለት ነው። እዚህ ጋር ሰብትራክዞን እና ባንኮማይሲን ብቻ ነው እየተሰጠ ያለው። ባንኮማይሲን አይሰጥም። ሰብትራክዞንም ደግሞ ማለት ነው አይሰጥም። በሰብትራክዞን ቦታ ሴፎታክሲም ነው የሚሰጠው ማለት ነው። አምፒሲሊን ፕላስ ሴፎታክሲም ኦር አምፒሲሊን ዊዝ አሚኖግላይኮሳይድስ ላይክ ጀንታማይሲን መስጠት አለበት ማለት ነው። ኢምፕሮፐር ድራግ ሴሌክሽን አለበት ማለት ነው። ድራጉ ልክ አይደለም። ሊስቴሪያ ሞኖሳይቶችንስ ከበር አያደርግም። ሳይድ ኢፌክትም አለበት። ስለዚህ መልሱ ኢንአፕሮፕሪየት ድራግ ሴሌክሽን ይሆናል። ኤ ነው። ወደ 13ኛው ጥያቄ ስናልፍ a 20-year-old female on combined oral contraceptive for the last 7 months came to emergency department with chief complaint of right upper leg swelling and tenderness. She was diagnosed with deep venous thrombosis and prescribed warfarin therapy after completing her acute phase treatment. What is the most appropriate monitoring parameter for warfarin therapy in this case? አንድ የ20 እድሜ ወጣት ኦራል ኮንትራሰፕቲቭ ላለፉት 7 ወር እየወሰደች ነበረች። ወደ ኢመርጀንሲ ዲፓርትመንት እየመጣች ቀኝ በኩል እግሬ አብጧል፣ በዛ ላይ ደግሞ ተንደርነስ አለበት እያለች ነው የመጣችው። ዲያግኖስ ስትደረግ ዲፕ ቬነስ ትሮምቦሲስ እንዳለባትና ከአኩት ፔስ ትሪትመንት ኦር ብሪጅ ትሪትመንት ከወሰደች በኋላ ዋርፋሪን እንድትቀጥል ነው የታዘላት። ስለዚህ እዚህ ጋር ዋርፋሪን ሞኒተር የምናደርገው ቴራፒ ፓራሜትሩ ምንድነው ነው የሚለው ማለት ነው። ዲዳይመር ቴስት ምርጫ ኤ ላይ ያለው ዲዳይመር ቴስት ዲያግኖስ ለማድረግ ነው ማለት ነው የሚያገለግለው። አይኤንአር ኢንተርናሽናል ኖርማላይዝድ ሬሺዮ እዚህ ጋር ቢ ላይ እዚህ ጋር ቢ በሁለት ቦታ ነው የተጻፈውና ከላይ በኩል ማለት ነው ኢንተርናሽናል ኖርማላይዝድ ሬሺዮ ዋርፋሪን ሞኒተር ለማድረግ የምንጠቀምበት ፓራሜትር ነው። ፕሮትሮምቢን ታይም እና አክቲቬት ፓርሻል ትሮምቦፍላስቲን ታይም እነዚህ ሁለቶቹ ማለት ነው ሄፓሪን ሞኒተር ለማድረግ የምንጠቀምባቸው ናቸው። ስለዚህ መልሱ ቢ ይሆናል ማለት ነው። ቢ ነው። ወደ 14ኛው ጥያቄ ስናልፍ a health care provider working in a hospital requires series of new medication information updates. As part of his professional responsibility, drug information pharmacist was requested to prepare pharmacotherapy updates periodically for use by health care providers. What is the most appropriate method the pharmacist should use in this case? በአንድ ሆስፒታል ጤና አገልግሎት የሚሰጡት ተከታታይ የሆነ ስለ ሜዲኬሽን ያለው ማለት ነው አዲስ መረጃ ነው የፈለጉት። ስለዚህ እንደ ስራው ኃላፊነት አንድ ድራግ ኢንፎርሜሽን ፋርማሲስቱ ከፋርማኮቴራፒ ጋር የሚገናኙ ማለት ነው አዲስ ነገሮችን በየጊዜው እንዲያቀርብ ነው የተጠየቀው። ስለዚህ በምን አይነት መንገድ ነው ይህን ማለት ነው በየጊዜው አዲስ የሆነ ነገር ማቅረብ የሚችለው ማለት ነው። አዲስ የሆኑ ነገሮችን በየጊዜው ለማቅረብ ኒውስሌተር ነው የምንጠቀመው ማለት ነው። ድራግ ሞኖግራፊስ፣ ሪሰርች አርቲክልስ፣ ፔሽንት ኢንፎርሜሽን ሺቶች እነዚህ ብዙ ጊዜ ለአዲስ ኢንፎርሜሽን ሳይሆን ፔሽንት ኢንፎርሜሽን ሺቶች ፖዝ ኬዝ ሪፖርት ብዙ ጊዜ እንጠቀማሉ። ሪሰርች አርቲክሎች ማለት ነው በአንድ ነገር አዲስ ጥናት ማለት ነው ከመጣ ነው። ድራግ ሞኖግራፍስ ደግሞ አዲስ የሆነ ድራግ ኢንክሉድ ለማድረግ ነው ወይስ ማለት ነው ከገበያ እንዲወጣ ማለት ነው አርጉመንት ለመፍጠር ነው። ኒውስሌተር ማለት ነው አዲስ አፕዴት ካለ ፔሪዮዲካሊ ለማቅረብ የምንጠቀምበት ኒውስሌተር ይሆናል። መልሱ ቢ ነው። ወደ 15 ጥያቄ ስናልፍ a pharmacist received a prescription calling for 120 tablets of 30 mg prednisolone. The pharmacist wants to count the tablets and repack in labeled plastic container. What is the most appropriate dispensing aid the pharmacist should use? ፋርማሲስቱ 30 mg prednisolone 120 ታብሌት እንዲሰጥ የታዘዘለት ፕሪስክሪፕሽን ነው።
ሪሲቭ ያደረገው። ስለዚህ ፋርማሲስቱ ምንድነው ያሰበው ታብሌቶችን ለመቁጠር እና ደግሞ እነዚህ የቆጠራቸውን ታብሌቶችን በላቨርድ በሆነው ፕላስቲክ ኮንቴነር ሪፋክ ለማድረግ ነው ያሰበው። ስለዚህ ምን አይነት እቃ ነው መጠቀም ያለበት ነው። እዚህ ጋር በምርጫ ላይ የምታዩት ሜጀሪንግ ሲሊንደር ኤ ላይ አለ፣ ቢ ላይ ስፓቱላ አለ፣ ሲ ላይ ባላንስ አለ፣ ዲ ላይ ፋን ዌይንግ ስኬል አለ። ከቢ ውጭ ያሉት ሜጀሪንግ ሲሊንደር፣ ባላንስ፣ ፋን ዌይንግ ስኬል እነዚህ ሁሉ ዌይት እና ማስ ሜጀር ለማድረግ ነው የሚያገለግሉት። ስፓቱላ ኢስ ዩዝድ ቱ ካውንት ዘ ታብሌትስ። እነዚህ ታብሌቶችን ማለት ነው ካውንት ለማድረግ ስፓቱላ መጠቀም አለበት ማለት ነው። መልሱ ቢ ነው። ጥያቄ ቁጥር 16 a 28 years old mother gave birth at hospital and her baby was born with neural tube defects. She never visited a hospital throughout her pregnancy and she didn't take any medication. She also doesn't have any chronic non-medical illness. What is the most likely case of neural defect in this case? A. Medical toxicity, B. Folic acid deficiency, C. Liver complication, D. Iron deficiency. አንድ የ28 እድሜ እናት ወደ ሆስፒታል መጣ ልጅ ወልዳለች። የወለደችው ልጅ ኒውራል ቲዩብ ዲፌክት ያለበት ነው እና እቺ ሴት በፕሬግናንሲ ጊዜ ወር በእርግዝና ጊዜ ምንም አይነት ሆስፒታል ሄዳ አታውቅም። ምንም አይነት መድኃኒት አልተቀበለችም። ምንም አይነት ደግሞ ማለት ነው ክሮኒክ የሆነ በሽታ የለባትም። ስለዚህ ምንድነው ኒውራል ዲፌክት ያስከተለው የሚለው ነው። ብዙ ጊዜ ኒውራል ዲፌክት በበሽታዎች ምክንያት ወይም በሜዲኬሽን ምክንያት ወይም በኒውትሪሽን ዲፊሽንሲ ምክንያት ነው የሚከሰተው። ስለዚህ እቺ ፔሸንት ምንም ሆስፒታል ማትሄድ ከሆነች፣ ምንም ሜዲኬሽን ያልወሰደች ከሆነች፣ ምንም አይነት ደግሞ ክሮኒክ ዲዚዝ ከሌለባት ዲዩ ቱ ዲፊሽንሲ ይሆናል ማለት ነው። እዚህ ጋር የምታዩት ሁለት ዲፊሽንሲዎች አሉ። ፎሊክ አሲድ ዲፊሽንሲ እና አይረን ዲፊሽንሲ አሉት ማለት ነው። እና አይረን ዲፊሽንሲ ምንን ነው የሚያስከትለው? ፕሪማቹር ዴሊቨሪ እና ላው በርዝ ዌይት ነው የሚያስከትለው። ፎሊክ አሲድ ዲፊሽንሲ ኒውራል ቲዩብ ዲፌክት ነው የሚያስከትለው ማለት ነው። the case of neural defect in this case is folic acid deficiency. መልሱ ቢ ነው። ወደ ጥያቄ ቁጥር 7 ስናልፍ a patient come to your pharmacy with a valid prescription containing mebendazole 100 mg capsule intended to be taken orally BID for 3 days. What is the daily dose of mebendazole the patient has to take? አንድ ፔሽንት ወደ አንተ ፋርማሲ የመጣ valid የሆነ ፕሪስክሪፕሽን ሜቤንዳዞል 100 mg በቀን 2 ለ3 ቀን እንዲወስድ የታዘዘለትን ይዞ ነው የመጣው። ስለዚህ ይሄ ፔሽንት በቀን ምን ያክል ዶዝ ነው የሚወስደው፣ ምን ያክል ሚሊግራም ነው የሚወስደው የሚለውና በቀን 2 100 ሚሊግራም መውሰድ ከታዘዘለት 100 ሲባዛ በ2 200 ነው። መልሱ ሲ ነው። ወደ 8 ስናልፍ a 25-year-old pregnant woman came to the hospital with complaint of persistent nausea and vomiting despite she adheres to lifestyle modifications. She shows signs of dehydration and weight loss consistent with diagnosis of hyperemesis gravidarum. Currently she is in her 8th week of gestation. What is the most appropriate option in the management of this patient? አንድ የ28 እድሜ ሴት ወደ ሆስፒታል ስትመጣ ናውዚያ እና ቮሚቲንግ አለብኝ ያለች ናት የመጣችው። ስለዚህ ፕሬግናንት ናት። ብዙ ጊዜ ፈርስት ትራይመስተር ኦከር የሚሆነው ማለት ናውዚያ እና ቮሚቲንግ አለ አይደል? ላይፍ ስታይል ሞዲፊኬሽኑ ጥሩ ቢሆንም ናውዚያ እና ቮሚቲንግ አለባት። ሴትዮዋ ዲሃይድሬሽን አለባት፣ ዌይት ሎስም አለባት። ዲያግኖስ ስትደረግ ሃይፐርሜሲስ ግራቪዳሪየም አለባት እና 8ኛ ዊክ ነው ካረገዘች ፈርስት ትራይመስተር ላይ ትገኛለች ማለት ነው። what is the most appropriate option treatment in the management of this patient ነው? A metoclopramide, B methylprednisolone, B ondansetron, C methylprednisolone, D promethazone. ቢ ተደጋግሞ በሁለት ቦታ ነው ጻፈው። ስለዚህ መልስ ሊሆን የሚችለው ሜትክሎፕራማይድ ነው። ምክንያቱም ምንድነው ሜትክሎፕራማይድ አቬይላብል ነው፣ አክሰሰብል ነው። እንደ ፕሬስክሪፕሽን የምንጠቀማቸው ሁለት ሜዲኬሽኖች አሉ እዚህ ጋር ፕሮሜታዞን እና ሜትክሎፕራማይድ ናቸው። ከነሱ ከፕሮሜታዞን አቬይላብል የሆነ አክሰሰብል በሁሉም ቦታ መገኘት የሚችለው ሜትክሎፕራማይድ ነው። ስለዚህ ኦንዳንሴትሮን እና ሜትልፍሬዶንስሎን ኮርቲኮስቴሮይዶች እና ኦንዳንሴትሮኖች እንደ ሰከንድ ላይ ነው። ኢፍ ዜር ኢዝ ሪካረንት የሆነና ሲቨር የሆነ ካለ ኦንዳንሴትሮን ኦር ሜትልፍሬዶንስሎን ነው የምንጠቀመው ማለት ነው። መልሱ ኤ ነው የሚሆነው። ወደ ጥያቄ ቁጥር 19 ስናልፍ 17 years old male patient is present to an emergency department with a chief complaint of fever and headache for restoration. On physical examination he has neutral and positive cleanings and bruising signs. Finally, he is diagnosed with acute bacterial meningitis. What is the most appropriate initial step in the management of this patient? A. Giving steroids like fluoroquinolone. B. Administering IV antibiotics after taking sample. C. Identification of pathogens. D. Doing antibiotic susceptibility test. አንድ የ70 ዓመት ሰውየው ወደ ኤመርጀንሲ ዲፓርትመንት ሲመጣ ትኩሳትና ራስ ምታት ለ4 ቀን የቆየ አለ እያለ ነው የመጣው። ፊዚካል ኤግዛሚኔሽን ሲሰራ ማለት ነው የማጅራት ክትል አለበት። ከርኒንግስ እና ብሩሲንግ ሳይኖች ፖዚቲቭ ናቸው።
ዲያግኖስ ሲደረግ በአኩት ባክቴሪያ መንጀት እንዳለበት ነው። ስለዚህ ቀጥታ ማለት ነው ኢኒሻል ስቴፕ ማለት ነው መደረግ ያለበት ነገር ምንድነው ማለት ነው። ሶ መንጀት ሰዎች ዴቨሎፕ ካደረጉ ወዲያው ማለት ነው በኤጅ ክላሲፋይ በማድረግ ወዲያው ትሪት ማድረግ ምንጭው አንቲባዮቲክስ መስጠት ነው በተቻለ ፍጥነት ማለት ነው። ሳምፕል ከወሰዱ በኋላ ማለት ነው ሳምፕል ቶሎ መወሰድ አለበት። ሳምፕል ለመውሰድ ማለት ነው የሚቆይ ከሆነ አንቲባዮቲክስ ማስጀመር አለባቸው እና ስለዚህ ፍሩዶንስልን መስጠት አይደንቲፊኬሽን ኦፍ ፓቶጂን ጊቪንግ ስቴሮይዶች ማለት ነው ኤች ኢንፍሉዌንዛ ኮንሲደር ካደረገ ነው የምንሰጠው ማለት ነው። ኤች ኢንፍሉዌንዛ ኮንሲደር ካደረገን ብዙ ጊዜ ኤች ኒውሞኒያ ላይ ሪስክ ቱ ቤኔፊት ሬሺዮ መታየት አለበት። ባት ግን የሚሰጠው ከፍሩዶንስልን ይልቅ ማለት ነው በአይቪ ፎርም ዴክሳሜታሶን ነው የሚሰጠው ማለት ነው። አይደንቲፊኬሽን ኦፍ ፓቶጂን ዱሪንግ አንቲባዮቲክ ሰስፔክትስ ዚስ ኦራል ማለት ነው ምንድነው የሚቆዩ ሰዓት የሚወስዱ ነገሮች ናቸው። መንጀስ ዴቨሎፕ ካደረጉ ወዲያው ማለት ነው መስጠት ያለብን አንቲባዮቲክስ ነው ሳምፕል ከተወሰደ በኋላ መልሱ ነው። ወደ ቁጥር 20 ስናልፍ 67 years old male patient on follow up at anticoagulation clinic come to pharmacy with a prescription containing of warfarin 5 mg PO1 tablet taken HS. What is the appropriate interpretation of HS? So አንድ የ67 እድሜ ሰውየው ወደ አንቲኮአጉሌሽን ክሊኒክ ፋርማሲ ማለት ነው ሲመጣ ከአንቲኮአጉሌሽን ክሊኒክ ወደ ፋርማሲው ፕሪስክሪፕሽን ዋርፋሪን 5 ሚሊግራም ፒኦ አንድ ታብሌት እንደ ኤችኤስ መወሰድ አለበት ብሎ የተጻፈው ነው ይዞ የመጣውና ኤችኤስ ማለት ምን ማለት ነው? ሶ which is hominis ይባላልና what is hominis ማለት at the bedtime መወሰድ አለበት የሚለውና ሶ በእኛ it means at a bedtime ማለት ነው። መልሱ ቢ ነው የሚሆነው ማለት ነው። ይሄ ሁሉ እንደ ፓርት 2 ነው ያቀረብናችሁና ፓርት 3 ይቀጥላል። እስከዛ ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ። ከኛ ጋር ስለላችሁ እጅግ አድርገን እናመሰግናለን። ከውስጥ ደግሞ እያነበባችሁ እንድትቆዩ እንጋብዛችኋለን።